የመሰለ ጭቃ ቅባት በቀላል መንገድ እቤት ውስጥ መስራት ትችላላችሁ። ልክ አቮካዶ ቅባት ነው የሚመስለው በነገራችን ላይ እና በጣም ነው የሚያምረው። ነገር ግን የተሰራው በሮዝሜሪ እና በቫዝሊን ነው። ሁለት ግብአት ብቻ ነው የሚያስፈልጋችሁ፣ ቫዝሊን ካላችሁ እንዲሁም ደግሞ ፍረሽ ሮዝሜሪ። ፍረሽ ሮዝሜሪ ኢትዮጵያ ላላችሁ ግን ጓሯችሁ ላይ ትከሉ። እሺ ጓሯችሁ ላይ ትከሉ እና ወዲያውኑ ነው ደግሞ የሚበቅለው። ያናክል ብዙ እንትን አይልም። ከዛ በኋላ ፍረሹን ሮዝሜሪ በዚህ መልኩ መታጠብ አለበት። አቧራ ምናምን ስለሚኖርበት ለፀጉራችንም ሆነ ለፊታችን የምንጠቀማቸው ነገሮች መታጠብ አለባቸው ማለት ነውና ካጠብኩት በኋላ እንደዚህ አድርቄዋለሁ። ካደረቅኩ በኋላ እንደዚህ ያላቅቄዋለሁኝ። በዚህ አጋጣሚ ፎሎ አድርጉኝ። ፎሎ እያደረጋችሁ አበረታቱኝ ማለት ነው። እንዲሁም ደግሞ ቻናሌንም ሰብስክራይብ ብታደርጉኝ ምንም ችግር የለውም እና መልካም ይሆናችሁ። ቻናሌን ገብታችሁ ሰብስክራይብ አድርጉልኝ። ከዛ እንደዚህ አድርጌ በመፍጫ ነው መፈጫውና መፍጫ ካላችሁ በመፍጫ ብትፈጩት በጣም አሪፍ ነው። የተጠቀምኩት ኦሊቭ ኦይል ነው። ሌላ ዘይት እጠቀማለሁ፣ ግን እናንተ ባላችሁ ዘይት መጠቀም ትችላላችሁና ከፈጨው በኋላ እንደዚህ ከፈጨውት በኋላ በደንብ ፍጩት። ከለሩን ይዞላችሁ እንዲወጣ ይረዳቸዋልና ከዛ ቤቢ ኦይል በየቦታው በነገራችን ላይ ርካሽ ነው። እናንተም ባላችሁበት ቦታ ርካሽ ሊሆን ይችላልና ለፀጉር እድገት እንዲሁም ደግሞ ፈሳሽ ቅባት ባይኖራችሁ ራሱ ቤቢ ኦይል ካላችሁ ለፀጉራችሁ ተጠቀሙት። በጣም ነው ፀጉር የሚያሳድገው የሚያለሰልሰውና ከፊትም ባሻገር ማለት ነው። ከዛ ሰዓት ላይ ስቲም አደረኩት ለ30 ደቂቃ። ስቲም ካደረኩት በኋላ እንደዚህ በዚህ መልኩ ቅባቱን በዚህ መልኩ ወጣልኝ። ያያችሁት ከለሩ እንዴት ደስ እንደሚል። ከዛ እዚህ ጋር እኔ ሁሌም እላችኋለሁ ለ15 ቀን የሚሆናችሁ ፍረሽ እስከሆነ ድረስ ቤት ውስጥ ሰርታችሁ ስትጠቀሙ ለ15 ቀን ብቻ የሚሆናችሁ ተጠቀሙ። ቫዝሊን ለማንከ ተጠቅሜ ከዛ አንድ ላይ አቀላቀልኩት። እዚህ ጋር ወዲያውኑ በረዶ ሆነብኝ። ነገር ግን እዛው ሳቱ ላይ ያደረኩት ውሃ ላስቲም